ሰላም ጤና ይስጥልን። እንዴት ናችኋለን? እግዚአብሔር ይመስገን። ያመጣል ተመጣጣኝ ተቀ አረ ተቀመጭ። ዋው አታምርም? ዙሪያዋን ጨለማ ነው፣ እሷ ግን ታበራለች። እግዚአብሔር ይመስገን። ደስ አይልም? ሰው ለራሱ እንደዚህ አብርቶ ቢኖር ደስ ይላል። ዙሪያው ጨለማ በሆነበት ሰዓት ራሱን በረት ደመቅ አድርጎ መኖር ደስ ይላል። ጨረቋም እንደዛ ነው ያደረገችው ማለት ነው። ዙሪያዋን ጨለማ ነው፣ ግን ምንም ነገር አልፈራችም። ለራሷ ደምቃና አምራ የኖረች ነው ማለት ነው። ስለዚህ እንዴት ያስደሰል አያችኋል? ባለ እና እንደዛ እላችኋለሁ። አይ በርቀት እንደምታያት ግን እንዲህ ነው መሆን ያለበት። አንዳንድ ሰዎች ብዙ ጊዜ በሆነ በተፈጠረው ነገር ራሳቸውን በቃ ከዚህ በኋላ ተስፋዬ ወይኔ ምናምን ጭልም ወይው እንግዲህ ያው አማርኛችን እያስተካከላችሁ ሰሙታላችሁ ማለት ነው። እና የሆነ ነገር ሲፈጠር በቃ ያ ነገር ካልሆነ ምናምን በቃ ህይወቴ በቃ ከዚህ ውጭ አይቀጥልም ምናምን ብሎ ያስባል። አያችሁ ጨረቃዋ ግን ስለ ሁሉም ነገር እኔ ምን አገባኝ ራሴን ግን ማኖር እፈልጋለሁ ብላ በምታዩት ነገር ድጋሚ ያመጣኋት ይብላችሁ ደመቀ ፈካ ብላ ትኖራለች ማለት ነው። ስለዚህ ማንኛውም ሰው በህይወቱ ጨለማ ዙሪያውን ጨለማ ሲሆንበት ራሱን ፈካ አድርጎ ራሱን ማኖር ልክ እንደዚች ጨረቃ ማለት ነው። ደግሞ ምሽታለች። በነገራችን ላይ ከምሽቱ ስንት ሰዓት ነው? መሽቷል፣ ግን እሷ ግን አለች። አያችሁት? እንደዚህ ከዚህ ከጊዜው በነጭ ለጭ ከሚልና ከጨለማው ላይ ማምራት የትኛው ይበልጣል? እስኪ ነገሩ እና